አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ፣ እንደምትለኝ በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ እቺን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኛ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ፣ ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ 100 እና 150 ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርክ ያለሁት፣ እናቴ አባቴ ብዬ ነው። ቤት ውስጥ ያለው አባትሽ አይደለም ጋሽዬ፣ አባትሽ አይደለም፣ ያንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለሁ አይነት ነገር ብላ ዝም እንድል አደረገችኝ። እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት፣ ለልጁ የሚያስፈልገውን ነገር አድርግ። ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ እኮ አዎ ብለሽ ነበር። ይኸውልሽ ሀቢባዬ ይሄን ታሪክ እኔም አላቅም እነሱም አያውቁም። ይሄን ወንድሞቼ አሁን ይሄን ታሪክ አያውቁም። የቱን ታሪክ? አሁን ለምሳሌ የወንድሜ ሚስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱን የራሱ አላቅም ነበር። ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። ሰውየውም ከዚህ በፊት ቀርቤ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን የደፈረሽ ወንድምሽ ስሙ ዳንኤል ነው? ዳንኤል ተክለሃይማኖት፣ ቆንጂት ተክለሃይማኖት፣ እስክንድር ተክለሃይማኖት፣ ፋሲካ ተክለሃይማኖት ተብለን ነው የምንጠራው እንጂ እኔ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ፣ ስለዚህ እንደዚህ ቢሆን ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት። አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ ዓመት ሲመጣ እንጣላለን ከኔ ጋር። በቃ ልጄን ትምህርት ቤት አስገቡት፣ የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ፣ የመጀመሪያው። ሁለተኛ ወንድሜ ይሄን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ፣ ይሄ የልጅነት ታሪክሽ ነው፣ ዝም በይ ብሎ አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት፣ ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽም፣ ውሃ በቃ ዝም ብሎ ነው ውሃ የሚተፋውና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበላሽቷል። ግራ ገባኝ። አልጋ የለኝም። ይብን አሁን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶኝ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለፋ ቆንጂት ቀስ እያለሽ እኔ እናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። በቲክቶክ ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። እሺ ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይሄንን ነገር አውጥቼ ብሞትስ ብዬ አስቤ
ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እንጂት ጥያቄ በጥያቄ ወይዬ ብቻ መልሽ የኔ እናት። እሺ አጭር ጥያቄ አጭር ሲጠይቅሽ አጭር መልሽ ማሬ፣ አትቀጥይበት መልስ። አለው እናንተ አካባቢ ነው ያለው አሁን እሱም? አዎ አግብቶ ወልዶ 3 ወልዶ ግቢ ውስጥ አንድ ግቢ ነው የምንኖረው አሁንም። አሁን እሷ ወጣ ሌላ ቦታው እንዳጠቅሽ ወጣ ሌላ ቦታ ጓደኛዋ ቤት ናት። አሁን ቤት ውስጥ አይደለችም፣ ጓደኛዋ ቤት ናት። እዛው ሁኚ እንዳትሄጂ ወደዛ ቤት። ልጁንስ እንዴት አደርጋለሁ አብዬ? እና አሁን ይሄን ተናግረሽ ላይቭ ላይ ወጥተሽ ቪዲዮ አብርተሽ ተናግረሽ መልሰሽ እዛው ቤት ልትገቢ ነው? ምንም አማራጭ የለኝም። አትሊስት ልጅ የልጄን የሆነ ነገር ይዤ መውጣት አለብኛ። ቆይ አንዴ ግዴታ ቆይ አንዴ ቪዲዮ ሰርተሽ መደብደብሽን በሱ መደብደብሽን ከተናገርሽ በኋላ ቪዲዮውን ካየ በኋላ እዛ ቤት ስትገቢ ምንም አላለሽ? ምንም አላለኝ። ቪዲዮ ላይ ያለው ቲክቶክ አይጠቀሙ አይተዋል። አይ ነው ምናልባት የደበደበኝ እኮ የልጅ አባት አይደለም፣ ወንድሙን የደበደበሽ። ያው ወንድምሽ ይሄን ደፋሪ ወንድምሽ ነው ተዳሪ ወንድምሽ። ግን አይተዋል፣ ቪዲዮን አይተዋል። እንደውም እኔ ስልክ አስቀምጪ ምናምን ብለውኝ ቴሌግራም ቲክቶክ ላይ ስልክ አስቀምጪውላ በስልክ እየደወሉ የተናገሩት ሁላ ሰዎች አሉ። ግን ቀና ብሎም አላየኝም። ማለት እንደበደበደበሽ ወጥተሽ ሚዲያ ላይ አውርተሽ ቪዲዮ ከተፖሰተ ስንት ጊዜው ነው? ከተፖሰተ 6 ቀን ዛሬ 6 ቀን 6 ቀን ሙሉ ቪዲዮ ፖስተሽ ቲክቶክ ላይ እንደደበደበሽ በሱ ድብደባ ምክንያት ሆስፒታል ገብተሽ መውጣትሽን የተናገርሽበት ቪዲዮ ሚዲያ ላይ ሆኖ እንዴት እሱ ምንም አላለሽም? ለምን ቪዲዮ ሰራሽ? ለምን ተናገርሽ ብሎ እንዴት ድጋሚ አልደበደበሽም? ምንም ነገር አልተፈጠረም። እውነት ማለት ፈርተው ይመስለኛል። እሺ እድሉን እንስጠው እንዲጠይቅሽ ጥያቄ ፕሊዝ። ቴንክ ዩ። ሁለት ስራ እኮ ነው የምሰራው። እንዴት ኔትወርክ ያዝ እያደረገኝ ነው? የሚሰማ ከሆነ እሰማለሁ። አዎ ይኸውልሽ እሺ ቆንጂት፣ ምናልባት ቤተሰቤንን የሚያውቁ ሰዎች አሉ ወይ? ኮንታክታቸውን ያንቺንም ስልክ የጠይቀን የምናጣራው ለምን መሰለሽ? አሁን ኖርማሊ እኛ የምንሰራቸው አጣርተ ምን ብለን ህዝብም አንዳንድ ሰዎች የሚያሳዝን የሰውን ልብ የሚይዝ ታሪክ ያመጡና ብዙ ጊዜ ፌል ሲያደርጉ እናያለን። እስከ መጨረሻው ድረስ ነው እኛ የምንሄደው። ጀምረን አንተውም እንትን አናደርግምና የሚመለከተውም የህግ አካል እንዲገባበት እናደርጋለን። ጎረቤትም የጤናም ደግሞ በህክምና ሳይንሳዊ በሆነም አሁን ልጁ የእሱ ነው ብለሻል አንቺ ስትናገሪ። ስለዚህ እኛ በእኛ ቤተሰቦች በአቡ ቤተሰቦች እኛም እንትን አድርገን አሳክመን ዲኤንኤ ውጤቱን እናመጣለን ከገባንበት። አሁን በደንብ አምሽበት እንደገቢ ነው። ሁለተኛ ቤተሰብም ያው አንቺም ይሄን ነገር እንስታደርጊ ነገሩ ውሸት ከሆነ በስም ማጥፋት ወንጀልም የሚያስጠይቅ ነገር ትልቅ ወንጀልም ነው የሚሆነውና ይሄን ነገር በደንብ አስቢበትና ፎሎ አድርጊኝ። እኔም ፎሎ መልስልሽና ማያ ነው የሚለው ያንቺንም አይደለም። የእሱ አካውንት ሌላ ነው ተስፍሽ። ይሄ አይደለም፣ ይሄ የሰው ነው። በሰው አካውንት መታ ነው። እኔ ቁጥሯን ዋትሳፕ ላይ እሰጥሃለሁ። አዎ እሺ ልንገራት። እኔ ቁጥሯን ዋትሳፕ ላይ እሰጥሃለሁ። ቆንጂት ይኸውልሽ እኛ ምንም ነገር እኔም ቅልቦች እንደ ተቋም ምንም ነገር ሳናጣራ ግራ ቀኝ ሳናይ ዝም ብለን አንገባበት። ስለዚህ እኔ ከአንቺ የምፈልገው አሁን በሞዴሬተሬ በኩል ቁጥርሽን በውስጥ ልኪልኛለሽ። እኔ ለቅልቦች ልክለታለሁ፣ አንቺንም አወራሻለሁ፣ ማስረጃ እንሰበስባለን። ጉዳዩ እውነት ከሆነ አንላቀቅ። ገባሻ? እኛ የያዝነው ነገር ጥግ ሳናደርስ የምንለቅ ሰዎች አይደለንም። እኔ ገንዘብ ለምኜ ከራሴም ጨምሬ ሰብስቤ የሚከፈለው ነገር ሁሉ ተከፍሎ ፍትህ እንፈልጋለን። ዝም አንልም። ለዛ በኋላ ሀሳብሽን ቀይሪ። አንቺ ነሽ የምትጎጁ። በኋላ በምንም ነገር ተመክረሽም ሆነ ተዘክረሽም ሆነ በምንም ነገር ቃል ተገብቶልሽ ሀሳብሽን ብትቀይሪ፣ ይሄንን የምነግርሽ ብዙ እንደዚህ አይነት ሰዎች ስለጋጠሙ ቤት ቃል ተገብቶልሽ፣ መሬት ቃል ተገብቶልሽ ሀሳብሽን ብትቀይሪ ይሄ ያንቺ ችግር ነው። ግን የልጅሽን
ፍትህ እያስበላሽበት ነው የሚሆነው በኋላ ሀሳብ ከቀየርሽ። ልጅሽ በፍጹም አድርገዋል። እውነት ነው አብይ። ልጅሽ ፍትህ በዛ ተጨማሪ ደግሞ አቡዬ የእኛም ቤተሰቦች እኔንም ሀቡንም የምታምኑ ያላችሁ ሰዎችም አሁን ይሄ የመፍረጃ ሰውየው ምን ባለጌ ነው ምንድነው ጨካኝ ነው የሚያስብል ደረጃ ላይም እንዳደርሱ አጥርተን እኛ አመተንላችሁ ከሌ የሰራው እንደዚህ አይነት ነገሩ ትክክል ሆኖ ተገኝቷል ብለን ስናመጣላችሁ የዛን ጊዜ ይሄ ምን ጨካኝ ሰው ይሄ ኢትዮጵያዊ አይደለም ይሄ ጭራቅ ነው ይሄ አውሬ ነው መባል ያለበት ያጠራንና ለህዝብ ለእናንተ ለቤተሰቦቻችን ይፋ ያደረግን ቀን ነው። አስቀድማችሁ የመፍረድ ከዚህ በፊት የገጠሙን የነበሩ መጀመሪያ ጠልተን ስናበቃ የታባቱ ብለን ስናበቃ በኋላ ደግሞ ንጹህ መሆኑን ስናውቅ ደግሞ የተጸጸንበት እንደዚህ አይነት ነገር እና ይሄንን አብረን የምንሰራ ቤተሰቦች ደግሞ ለመፍረድም አንቸኩልም። ምንድነው እንሰማለን አንፈርድም የምትሉ አንዳንድ ኮሜንታተሮች አላችሁና በእንደዚህ አይነት መልኩ እንሂድ። የእህታችን ታሪኩም ቢያንስ አይቼዋለሁ ቅድም ልጁን እንግዲህ ትልቅ ነው ግን ባለበት የኦቲዝም ችግር ምክንያት መከራ እያየች ነው ያለችው። አሁን ይሄኛውን ታሪክ ግን እንደዚህ ነው የተወለደው ይሄውኑ ገጠማት ምናምን ነገር የሚባለው እኛ አጣርተን ለእናንተ ይፋ እናደርግላችኋለን። የዛን ጊዜ ለመፍረድ ትዘጋጃላችሁ ማለት ነው። አንቸኩልም፣ እንሰማለን፣ ከዛም በኋላ እናጣራለን። ስምረት ነው ስሟ፣ ስርጉት ነው ማን ነበር ስሟ? ያሁን ጓደኛዬ ኖ አንቺን አይደለም። ከዚህ በፊትም እንደዚህ ጃጅ አድርገን በኋላ ላይ እኛ አስመርምረን ሲመረመር ኮሜንታተሮችን ታው እንዳትፈርዱ ብለን ሲመረመር እንትን ስላለ ሁሌም እኛ በምርመራ በዶክመንት ስለሆነ የምናምነው ምርመራው ሳይወጣ ሰርታለም ታስታውሳላችሁ። ስለዚህ ያለ ምርመራ ያለ ማስረጃ ምንም ነገር መፍረድም ማስተያየት መስጠትን ስለማንችል ሁለተኛውን ወገን አይተን ማስረጃ አይተን ይዘንላችሁ እስክንቀርብ ድረስ ትጠብቃላችሁ። አንድ ሁለተኛ ነገር ደግሞ ይኸውልሽ ኮሜንታተሮች የሚጽፉትን አይተሽዋል። ሌላ ቦታም እንዳትሄድ ንገሪያት። ሌላ ቦታ ሄደሽ ጉዳዩን አብካክተሽ ብትመለሽ አልቀበልሽም። ለምን መሰለሽ እኛ አዳምጪኝ ቆንጂት፣ እኛ በመረጃና በማስረጃ ነው የምንሰራው። እኛ ሰውን ከልባችን ነው የምንረዳው። ለወሬ ለታይታ ለቪው ለፎሎ አይደለም የምንሰራው። አንዳንድ ለታይታ ለቪው ለፎሎ ብቻ የሚሰሩ ሰዎች ሰውን ሲረዱ አይተናቸው የማናውቃቸው ሰዎች ለስድብ ብቻ ወይም ያኛው አካል ስሙን ለማጥራት ሌላ አካል ጋር ሄዶ እንዲህ ብሎ አንቺ ነይ ሀሳብ ስጪ ብትባይ ዝር እንዳት የትም ቦታ ገብተሽ ጉዳዩን ካብካካሽ እጄን አወጣለሁ። ይኸው ህዝቡ ፊት ነው 8000 ህዝብ ፊት ነው የምነግርሽ። ኦኬ ትጠብቂያለሽ ቅልቦች እስኪያጣራ ስንጨርስ ውጤቱን ለህዝብ እናመጣለን። በተረፈ ደግሞ የሚያስፈልገውን ገንዘብ እኔ ሰብስቤ የሚከፈለውን ነገር ተከፍሎ እውነት ከሆነ ጉዳዩ ውሸትም ከሆነ ጉዳዩ አምጥተን ለህዝቡ ውሸትነቱን እንናገራለን። ምን ደብቀው ነገር የለም። እሺ አሁን ስልክ ቁጥርሽን በሞዴሬተር በኩል ትልኪልኛለሽ። በደንብ እንትን በይበት። ብዙ የሚገቡበት አካላቶች ቆም ብለሽ አስቢ። ያለውን ፋክቶቹ ትክክለኛ መረጃዎችን ብቻ አንድ ሁለት እያልሽ ነጥቦችን ቁጭ አድርጊና ንገሪን፣ እውነቱን እንድናጣራልሽ የምትፈልጊ። ምክንያቱም ይሄ አንገብጋቢ ጉዳይ ስለሆነ እስከዛ የትቀመጥ ሴቶች ጉዳይ ከለላ አይሰጣትም። እንደዛ መቀመጥ አትችልም። ፕሮሰስ ይፈልጋል። አብዬ ምን ያደርጉኛል? በአንቺ ኃላፊነት ምንም አያደርጉኝም ብለሽ ራስሽ ኃላፊነቱን የምትወስጂ ከሆነ አሁን ይኸውልሽ ዛሬ ከፖሊስ ከእንትን ነው የመጣሁት፣ ከሆስፒታል ነው የመጣሁት። የፖሊስ መረጃ እጄ ላይ ይዣለሁ። የፖሊስ መረጃ እጄ ላይ ይዤ ጓደኛዬ ሴቶች ጉዳይ ቢሮ ነው የምትሰራው። አሁን እሷ አስገቧት ቆንጅትን እያለች ስለሆነ ሀቢባ ብላኝ ነው እሷ ጋር የመጣሁት እንጂ ፖሊስ ጣቢያ እየሄድኩ ነበረ የሐኪም ማስረጃውን ልሰጥ። እሺ የሴቶች ጉዳይ የምትሰራውን ጓደኛሽን መተዋወቅ ማናገር ፈልጋለሁ። ስልኳን በውስጥ ትልኪልኛለሽ። መጀመሪያ አሁን ያንቺን ስልክ ለመስዬ ላኪ። እሺ ዋትስአፕ ያለው ስልክ ዋትስአፕ አለሽ ቆንጂት? አለኝ። አዎ ዋትስአፕ 0913 አይ እዚህ ጋር አይደለም ልኝ ለመስዬ ለሷ። እሺ በያት። እሺ
ሴቶችና ህፃናት የምትሰራ ሴቶች ጉዳይ የምትሰራ ጓደኛ አለችኝ አለች እኮ በቃ። ስለዚህ እሷን ማናገር ፈልጋለሁ። አሁን ነው የምሰራው ካለች እንደምትሰራ ማስረጃ ካቀረበችልኝ እሷ ቦታ እሷ እዛ እንድታርፍ ማድረግ ከቻለች ታደርግልኛለች። ቁጥሯን ላኪ መጀመሪያ ቁጥርሽን የራስሽ